ሰላም እንዴት ናችሁ? ሁሉ ሰላም ነው ወይ? ይገርማችኋል ከዚህ በፊት ሪከርድ አድርጌ ነበር ግን እንትን አላልኩም። ምንድን ነው የምትሉኝ? ስክሪ ቮይስ አልነበር፣ ቮይሱ ብቻ ነበር እንትኑ ጥቁር ሆኖ ነበር የሚታየው እና በዛ ምክንያት ነው ያላኩላችሁ። ባለፈው እንዳየነው እዚህ ጋር እንጀምራለን። ሶሊድ ወርክ ስለ ሶስት ነገሮች ነው ብለናል። የመጀመሪያው እዚህ ጋር ፓርት አለ፣ እዚህኛው ጋር ሲምብል ያለ፣ እዚህ ጋር ድሮዊንግ ያለ ማለት ነው። ሶሊድ ወርክ ላይ እነዚህ ሶስቱ ነገሮች ነው የምንሰራው። የተለያየ ቢሆንም ብዙ ነገሮችን፣ ብዙ ፓርቶችን፣ ብዙ አሴምብሊዎችን፣ ብዙ ድሮይንጎችን የምንሰራ ቢሆንም የተለያዩ ሞዴሎችን ዲዛይን ብናደርግም ግን ከሶስቱ አይዘልም ማለት ነው። ሶሊድ ወርክን የመጀመሪያውን ስናስብ ከሶስቱ እንደማይዘል ሁላችንም ማወቅ አለብን ማለት ነው። ከዛ በተጨማሪ ይሄን ካወቅን በኋላ ፓርት ምንድን ነው ስንል ፓርት ማለት የአንድን ነገር ፓርቷን ብቻ ወይም ደግሞ ነጠላ ነገሯን ብቻ ዲዛይን የምናደርግበት ነው። ከሌላ ነገር ጋር አብራ በቡለን የሚሰካ ስንፈልገው ደግሞ የምንለየው ሲሆን ዳይስ ፓርት ይባላል። የዛ ኦብጀክት አንድ አካል ነው፣ ፓርት ነው። ያ ከሌለ የሆነ ነገሩ ይጎላል። ያ ማለት ያ ነገር ስንፈልግ የምናወጣው ነው፣ ስንፈልግ ደግሞ የምንገጥመው ነው ማለት ነው። ስለዚህ ራሱን የቻለ ነው፣ ራሱን የቻለ ዲዛይን አለው፣ ራሱን የቻለ ሞዴል አለው ማለት ነው። ፓርት ማለት ያ ነው። ያን ስንሰራ የምንሰራው ፓርት ላይ ነው። አሲምብሊ ማለት የተለያዩ የሰራናቸውን ፓርቶች አንድ ላይ በማምጣት የሚፈለገውን ፋይናል ሪዛልት ወይ መጨረሻውን ዲዛይን የምንሰራበት ነው። ለምሳሌ ማሽን ብንሰራ ማሽኖች የተለያዩ ፓርቶች አሏቸው። የተለያዩ ለዛ ነገር የሚያገለግሉ የዛ ነገር አካል የሆኑ በቡለን ሊሆን ይችላል፣ በተለያዩ ነገሮች ከዛ ጋር ቴምፖራሪ አሲምብልድ የሆኑ ነገሮች አሉ ማለት ነው። ከማሽኑ ጋር ፓርቶች ለየብቻ ተነጣጥሎ የሚታዩ፣ ተነጣጥሎ የሚሰሩ፣ ተነጣጥሎ የሚሸጡ ጭምር ማለት ነው። እነዚህ ነገሮች አንድ ላይ መጥተው ያን ማሽንም ከሆነ ማሽን፣ ሌላም ነገር ከሆነ ደግሞ ራሱን ነገሩን የሚፈጥሩት ስፔስ ወይም ቦታ that's called assembly ይባላል። ስለዚህ የተለያዩ የሰራናቸውን ፓርቶች አንድ ላይ አምጥተን ወደ አንድ ነገር የምንቀይርበት አሲምብሊ ይባላል ማለት ነው። ስለዚህ ከአሲምብሊ በተጨማሪ ድሮዊንግ አለ እዚህ ጋር። ድሮዊንግ ማለት አንድ ላይ ፍሮንቱን፣ ቶፑን፣ ቦተሙን የተለያዩ ሳይዶችን የምናወጣበት ነው። ከዛም በተጨማሪ 3D ቪው አይዞሜትሪክ ሊሆን ይችላል፣ ዳይሜትሪክ፣ ትራይሜትሪክ የምናወጣበት that's called ድሮዊንግ ይባላል ማለት ነው። ይሄኛው ሲታይ ቀላል ይመስላል ወይም ደግሞ ዝም ብሎ ነገር የሚመስሉ ግን ፋንዳሜንታል በጣም ወሳኝ ነገር ነው። አሲምብል ካደረግነው በኋላ ወይ ደግሞ ይሄ ፓርት ዲዛይን ሊደረግ ይፈለግ እንዴት ነው ዲዛይን የሚደረገው? ለሰውዬ የምንሰጠው ፓርቱን ነው ወይንስ የድሮዊንጉን ነው? ድሮዊንጉን የምንሰጠው። በድሮዊንጉ ዓለም አቀፍ ስታንዳርዶች ስላሉ የተለያዩ ሀገራቶች ስታንዳርድ አላቸው። የአውሮፓ ዩኒየን ስታንዳርድ አለው የራሱን የሆነ፣ አሜሪካውያኖች የራሳቸውን የሆኑ ስታንዳርዶች አሏቸው። በዛ ስታንዳርድ መሰረት ይሄ ከተሰራ የአሜሪካ ስታንዳርድ ከሆነ አንድ አሜሪካዊ ያን ነገር ያውቃል፣ አሜሪካዊ ኢንጂነር ያን ነገር ያውቃል። ስለዚህ ከወርክሾፕ የሚሰራው ሰውዬና ወይም ደግሞ ቴክኒካል አሲስታንቱና ዲዛይን የሚያደርገው ሰው ይተዋወቃሉ ማለት። የሚተዋወቁት በምንድን ነው? በዚህ በሳይንቲፊክ በሆነ ወይም ደግሞ ኮንቬንሽናል which is በስምምነት እያንዳንዱ የተቀመጡ ስታንዳርዶች አሉ። በዛ ስታንዳርድ መሰረት ቀጥ ያለ ላይን ሲሆን ምን ይወክላል? በመካከሉ ጋፕ ያለው ላይን ከሆነ ምንን ይወክላል? ሆሎች ምንድን ናቸው? በምንድን ነው የሚወክሉት? ዲያሜትር ምንድን ነው የሚወክለው? እነዚህ የሰጡ ዳይሜንሽኖች እንዴት ናቸው ብሎ እያንዳንዱን ነገር ተረድቶ ያን የተሰጠውን ነገር ወደ ትክክለኛ ወደ እውነተኛው ዓለም የሚያወጣበት
ማኒፋክቸረሩ ወይም ደግሞ አምራቹ ይሄን ድሮይንግን በመጠቀም ነው። እና ድሮይንግ በጣም ወሳኝ ነገር ነው። ኤቭሪቲንግ ላይ ድሮይንግ ግዴታ ያስፈልጋል። ዲዛይን ፓርት ከተሳለ ድሮይንጉ ያስፈልጋል። አሲምብሊ ካለ ድሮይንጉ ያስፈልጋል። በምን ያህል ርቀት ነው እዛ ጋር የተቀመጠው? ኤቭሪቲንግ ድሮይንግ ግዴታ የሚያስፈልገው ነገር ነው ማለት ነው። አንዳንድ ምርቶች አሲምብሊ ላይ ያስፈልጋቸው ይችላል። ያ ማለት ምንድነው? ራሳቸውን ወጥ ሆኖ ከአንድ ነገር የሚሰሩ ሊሆን ይችላሉ። ዲዛይኑ በራሱ አንድ ዲዛይን ሆኖ እንደ ፓርት ማለት ነው። አንድ ዲዛይን ሆኖ አሲምብል ማድረግ የማይጠበቅብን አንድ ራሱን የቻለ ነገር ሊሆን ይችላል። ለምሳሌ እንበልና ወንበር እንውሰድ። ወንበር ብንወስድ ራሱን የቻለ ነው የምንሰራው፣ ሌላ ተቀጥያ የለውም። የዛን ግን አሲምብል የለውም ማለት ነው። ስለዚህ ድሮይንግ ግን አለው። ድሮይንጉን እንሰራለን፣ አሲምብል ግን የለውም። ስለዚህ ግዴታ ድሮይንግ ላይ ለመስራት አሲምብል አያስፈልግም። ፓርቱን ብቻ መስራት እንችላለን። ቢኮዝ ብዙ ነገሮች ፓርት ብቻ ናቸው፣ ወይም ደግሞ አንድ ነገር ብቻ ናቸው። ማሽኖች ካልሆኑ በስተቀር ፓርት የሚኖራቸው ብዙ ዲዛይኖች ይሉ። ስለዚህ እንደዚህ ማሽኖች እና ሌላ ተመሳሳይ ነገሮች ካልሆኑ በስተቀር ማለት ነው። እዚህ ጋር ፓርት ውስጥ ገብተን ስናይ ብዙ አማራጮችን ያመጡልናል ማለት ነው። ከሚመጡልን አማራጮች መካከል እንደዚህ ብሎ ይመጣልናል ማለት ነው። ስለዚህ ሶሊድ ወርክን እንደከፈት የሚመጣው ይሄ ነው። ሶሊድ ወርክን ስከፍት እንደዚህ ብሎ ይመጣልናል ማለት ነው። አሁን እኛ ብዙ አይነት ነገሮች አሉ። እነዚህ ምንድናቸው የሚሉትን ደግሞ እናያለን። እዚህ ጋር ስንመጣ በእርግጥ ይሄን አይተንዋል፣ ግን የተቆራረጠ ስለሆነ ነው እየደገምኩ ያለሁት በተደጋጋሚ እንድታዩት ማለት ነው። እዚህ ጋር ስንመጣ እነዚህ ሜኑ ይባላሉ። ሜኑ እዚህ ጋር ፋይል አለ። በፋይል ውስጥ ደግሞ ሜኑ ማለት የመጀመሪያ በቃ እያንዳንዱ ነገር የዛን ነገር የምናገኝበት ነው። ሲስተማቲክ የሆኑ ማለት ነው። ያለ ዲዛይን የሚያስፈልጉ ነገሮች ሳይሆኑ በብዛት ግን አዲስ ማውጣት የምፈልግ ፕሪንት ማርክ ምን የሚለው ማለት ነው። ኒው ስንል አዲስ የሆነ ወርክ ስፔስ ይከፍትልናል ማለት ነው። ኦፕን ማለት ግን የነበረን ነው። ከዚህ በፊት ዲዛይን ያደረግነውን ሞዴል ከዚህ በፊት ዲዛይን ያደረግነውን አሲምብሊ ሊሆን ይችላል፣ ወይንም ደግሞ ድሮይንግ ሊሆን ይችላል። ከዛ የምንመርጥበት ነው። አሁን ኦፕን የሚለውን ብቻ ነው ፋይል የሚያመጣልኝ። ልክ ፋይል ያመጣልኝ። ምረጥ ከዚህ ውስጥ ከሰራኋችሁ ውስጥ እነዚህ ከዚህ በፊት የሰራኋቸው ናቸው፣ ከነዚህ ውስጥ ምረጥ ነው የሚለኝ። ስለዚህ የምፈልገው ካለ አንዱን መርጬ አመጣዋለሁ ማለት ነው። እኔ የምፈልገው ስለሌለ ካንስል እለዋለሁ። ፋይል ላይ አሁን ቪው ሪሰንት አለ። ኦፕን ሪሰንት ማለት በቅርብ አሁን ላይ የተጠቀምናቸው በቅርቡ የተጠቀምኳቸው እነዚህ ናቸው። ያ በቅርቡ ማለት አሁን ሳይሆን 20 ቢሆኑ በ20 ቅደም ተከተል ያወጣላችኋል። ከማንኛው በፊት ነው ማንኛው የተጠቀምከው እሱን ነገር ማለት። ኦፕን ድሮይንግ አለ። ድሮይንግ ፓርቱን ደግሞ ለብቻ ይከፍተዋል። እዚህ ክሎዝ አለ። አሁን የከፈትነው መዝጋት ብንፈልግ ይሄኛው ሾርት ከቱ ነው፣ መጠቀም እንችላለን። ኮንትሮል ፕላስ ደብሊው ካለ ክሎዝ ነው። ሜክ ድሮይንግ ፍሮም ፓርትስ። አሁን የከፈትነው ፓርት ስለሆነ ከፓርቱ ላይ ድሮይንግ መስራት ብንፈልግ ቀጥታ እዚህ ጋር መተን ሜክ ድሮይንግ ፍሮም ፓርት ማለት እንችላለን። ይሄ ብቻ ነው ወደ ድሮይንጉ ይወስደኛል ማለት ነው። ወደ አሲምብሊ ደግሞ እንዲወስደኝ ከፈለኩኝ ሜክ አሲምብሊ ፍሮም ፓርት። ይሄ ነገር ግን የከፈትኩት ፓርት መሆኑን በምን አውቃለሁ? ፓርት ነው፣ አሲምብሊ ነው ወይስ ድሮይንግ ነው? ይህን በምን አውቃለሁ ካል የመጀመሪያው የምናውቅበት እየቆያችሁ ግልጽ ነው ታውቁታላችሁ። ግን የመጀመሪያው ነገር ምንድነው? እዚህ ጋር ፓርት ይላል። ዲፎልት ስሙ ነው። ስለዚህ የዲፎልት ስም ስለሆነ ፓርት ነው፣ በአሲምብሊም አሲምብሊ ነው የሚለው፣ በድሮይንግ ደግሞ ድሮይንግ ይላል። እኛ እስካልቀየር ነው ድረስ ስሙን እዚህ ጋር ሴቭ ስናደርግ የመጀመሪያ የሚያመጣልን ፓርት 1፣ ፓርት 2፣ ፓርት 3 እያለ ነው። ለምሳሌ የሌላ ቢከፍት ፓርት 2 ብሎ ያመጣልኛል። ሉክ
አያችሁት እዚህ ጋር ፓርት 2 ለምንድን ነው ፓርት 2 ያልኩት ያለው ዊንዶውን ነው 1 2 የሚለው ዊንዶው የከፈትነው ዊንዶው ነው እዚህ ጋር ፓርት 1 ፓርት 2 ይላል ማለት ነው ሴቭ ስናደርግ እኛ ሪኔም ማድረግ እንችላለን ማለት ነው ስለዚህ ይሄ እዚህ ጋር ያሉት ወይም ደግሞ ኒውን ኔሙን ወይም ደግሞ በምንድን ነው የከፈቱት ከሶስቱ ምንድነው ፓርት ነው ድሮይንግ አሲምብል ነው የሚለው እዚህ ጋር መለየት እንችላለን እዚህ ፓርት ነው ከፓርቱ ላይ ድሮይንግ መስራት ስንፈልግ እዚህ ጋር እንገባለን ከፓርቱ ላይ አሲምብሊ መስራት ስንፈልግ እዚህ ጋር እንመጣለን ይሄ ሴቭ ኦል ስል ደግሞ ሉክ ሴቭ እና ሴቭ አስ ሴቭ ይሄን የመጀመሪያውን ሴቭ ማድረግ ነው ያለው ሴቭ አስ ግን የመጀመሪያውን ሳይሆን ተጨማሪ ሌላ ነው ሴቭ የምናደርገው መጀመሪያ ሴቭ ያደረኩት አለ ግን ከዛ ተጨማሪ ሌላ ፎልደር ሌላ ክሬት አድርጌ እንዳስቀምጥ ነው ሴቭ ግን ራሱን ነው ሴቭ የሚያደርግልኝ አንድ ነገር ብቻ ሴቭ ኦል ሲል ግን 2 3 4 ዊንዶዎቹን ከፍቼ ሊሆን ይችላል እነዛን የከፈትኳቸውን ዊንዶዎች በሙሉ ሴቭ ማድረግ ሲፈልግ ለምሳሌ አሁን ሁለት ከፍቻለሁ ፓርት 1 እና ፓርት 2 ሴቭ ኦል ስለው ሁለቱንም ነው የሚያመጣልኝ በቅደም ተከተል እሺ ፋይል ላይ ብናመጣ ወይም ደግሞ ብንሄድ እሺ ፓርት 1 ፓርት 2 ዴስክቶፕ ትሬኒንግ የሆነ ቦታ አስቀምጧቸዋል ኪዩክ አክሰስ ለማንኛውም ሁለቱንም ሴቭ አድርጓቸዋል ለምሳሌ አንዷን ብቻ ዝም ብለን ሴቭ ላድርግ ብል ዳይሬክት ዴስክቶፕ ላይ ስላስቀመጥኩኝ እዚህ ጋር ዴስክቶፕ አስቀምጣለሁኝ ሶ እዚህ ጋር ሴቭ አልኩት ያኛውንም ሰው ሴቭ ነው ሴቭ ኦል ቅድም እንዳልኳችሁ አንድ ላይ እየሰራሁኝ የሆነ ነገር ሁሉ መጀመሪያ ግን ምን መሆን አለበት ማለት ነው ሴቭ መደረግ አለበት መጀመሪያ ሴቭ ነው የሴቭ ምልክት አለች መጀመሪያ ሴቭ ለዋለሁ ከዛ በኋላ ነው ሁሉም ሴቭ ከሆኑ በኋላ ነው አንድ ላይ ሴቭ የሚያደርግልኝ ያ ማለት መጀመሪያ ላይ የከፈትኳቸው በሙሉ ሳይሆን መጀመሪያ ሴቭ አድርጌያቸዋለሁ ለየብቻ ከዛ ግን ያስተካከልኳቸው ነገሮች ካሉ እነዛን ነገሮች ነው ሴቭ የሚያደርግልኝ ማለት ነው ሶ ሴቭ ኦል ይሄን ይመስላል ማለት ነው ፔጅ ሴትአፕ ማለት የእያንዳንዱ እንግዲህ እናውቃለን እኛ ወደ ፒዲኤፍ ለመቀየር ብንፈልግ ዲዛይናችንን ማይክሮሶፍት ፕሪንት ፒዲኤፍ ነው ስለዚህ ስኬላችን ምን ይመስላል የሚለውን እዚህ ጋር ለምሳሌ ዊድዝ አለ 279 በ215 እዚህ ጋር ቼንጅ ማድረግ እንችላለን A4 297 በ210 እንዲህ እያልን እንቀያይራለን ኦኬ ብለን ሴቭ እናደርጋለን ማለት ነው ይሄኛው ፔጅ ሴትአፕ ነው why because ፕሪንት ልናደርገው ነው ፕሪንት ፕሪቪው አለ መጀመሪያ ፕሪንት ከማድረጋችን በፊት ምን ይመስላል የሚለውን የምናየው ለምሳሌ እዚህ ጋር ምንም አይነት ስለሌለው ይሄን ይመስለው ፕሪንት እናደርገው ይሄን ይመስላል ማለት ነው እዚህ ጋር ፎር ኤግዛምፕል የሆነ ነገር እሺ በእንትን ለማሳየት ያክል አንድ ሌላ ልክፈት
እሺ ለምሳሌ as you see ኳስ ናትኝ ቪዲዮ እያየሁ ነው የሰራሁት። ይሄ በሰርፌስ ነው የሚሰራው እና ትንሽ ከሌላው ከበድ ይላል። እኔም የሆነ ቪዲዮ እየተከታተልኩ ነው ቪዲዮውን ስቴፕ ባይ ስቴፕ የሰራሁት እንጂ ለእኔ የሚከብዳል ማለት ነው። አሁን ይሄኛው እዚሁ ላይ እንዳለ እኔ ፋይል ብለን ፕሪንት ፔጅ ሴትአፕ ማስተካከል ይችላል። ለምሳሌ ፕሪንት አድርጋችሁ አምጡ ቢባል ማለት ነው። እዚህ ጋር ሊተር ይላል፣ እዚህ ጋር ኤ3 ነው ኤ4 ነው ኤ4 ፖርትሬት ነው ላንድስኬፕ ከሆነ ላንድስኬፕ፣ ፖርትሬት ከሆነ ፖርትሬት፣ ድሮይንግ ላንድስኬፕ ልበለው እና ድሮይንግ ከለሩስ አውቶማቲክ ከለር ግሬይ ብላክ ኤንድ ዋይት ምንድን ይምሰል ነው። አሁን አውቶማቲክ አሁን ላይ ያለውን ነው። እዚህ ጋር ኦኬ ላለውኝ መጥቼ ፕሪንት ከማለት በፊት ፕሪንት ፕሪቪው ምን ይመስላል። ስለዚህ ይሄን ይመስለው ማለት ነው። ይሄኛው ኤ4 ነው። እዚህ ጋር ፕሪንት ማዘዝ እንችላለን። ሌላ ፔጅ ካለው ኔክስት ፔጅ እዚህ ነው። ፕሪቪየስ ፔጅ ነው። ቱ ፔጅ አንድ ላይ ሁለት ፔጆች ቢኖሩ ሁለቱንም አንድ ላይ ለማስቀመጥ ማለት ነው። ዙም ኢን ያው ማስጠጋት ነው። ክሎዝ አለ፣ ክሎዝ እለዋለሁ። ስለዚህ እንትናችን ይሄን ይመስለው ማለት ነው። ይሄን ይመስላል ማለት ነው። ዲዛይን ሲደረግ ወይም ደግሞ ማለት ፕሪንት ሲደረግ ፕሪንት ከመደረጉ በፊት ይሄን አይነት ገጽታ ነው የሚኖረው ማለት ነው። እዚህ ይሄን ካየን በኋላ ፕሪንት እለዋለሁ። ፕሪንት ሪድም ተመሳሳይ ነገር ነው። ፐብሊሽድ ድሮይንግስ አለ። ፓክ ኤንድ ጎ፣ ይሄ በጣም የሚያስፈልግ ፓክ ኤንድ ጎ ማለት አሲምብሊ ከሆነ በኋላ በዚፕ ፋይል ለማስቀመጥ ነው። አሲምብሊ ነው ብለናል። አሲምብሊ ሆኖ ግን በጣም ብዙ ፓርቶች ቢኖሩት ያን ሁሉ ፓርት ለሆነ ሰው ለመላክ ሊጠፋባችሁ ይችላል። ስለዚህ አንድ ፎልደር ላይ ያስቀምጥ ነው። ሌሎ የዛ አሲምብሊ ፓርቶች በሙሉ ፓክ ሉክ ሁለት ቃላቶች ናቸው። ፓክ አለ አይደል? ፓክ ማለት ነገሮችን አንድ ላይ ማሰባሰብ። ፓክ ማለት አለ ለምሳሌ አሁን ለልብስ ለጉዞ ምናምን ሲሆን for example I am packing my my bag ብል ባጊን ፓክ ወይ ነው ልብሶችን ወደ ባግ ውስጥ እያስቀመጥኩ ነው፣ ፓክ እያረኩ ነው። ከዛስ አንድ ላይ ከሰበሰበ በኋላ ጎ በዚፕ ፋይል ያደርጋቸዋል ማለት ነው። በዚፕ ፋይል አድርጎ ወደሚፈለገው ሰው ያስተላልፋል ወይም ደግሞ ሴንድ ያደርጋል ማለት ነው። አሁን እኔም ሌላ ጊዜ እንደዚህ አሲምብሊ ስንሰራ በዚህ መልኩ ነው የማስተላልፍላችሁ። በምን ፓክ ኤንድ ጎ ማለት ነው። ለምንድን ነው በፓክ ኤንድ ጎ ሙሉ ያሉትን ሜምበር ወይም ደግሞ ፓርትስ ኦፍ ዘ አሲምብሊ አሰባስቦ አንድ ላይ ይልክላችኋል ማለት ነው። እሱ በጣም አሪፍ ፓርት ነው። ሴንድቷል የምልክበት ሪሎድ እንዲህ ሲለን ፕሮፐርቲ ኤግዚት ከስተም ሜኑ አለ። ይሄ ፓርት ምን ይባላል? ፋይል የሜኑ አንድ ክፍል ነው። ይህ ፋይል ይባላል። አጠቃላይ ስለ ፋይሉ ያለው ነገር በሙሉ እዚህ ጋር ይቀመጣል ማለት ነው። እዚህ ጋር ኤዲት አለ። ኤዲት ማለት ካንት አንዱ ሪዱ ነው። የማይመለሱ ናቸው። አንዱና ሪዱ እናደርጋለን፣ ግን አንዱና ሪዱ ማድረግን የማይመለሱ ነገሮች ይኖራሉ። ሪፒት ላስት ኮማንድ ለምሳሌ እዚህ ጋር ይሄን ስሰራ ድሮይንጉን የመጨረሻ ይችን ቀለም ከሆነ የቀባሁት ሪፒት ላስት ኮማንድ ማለት የመጨረሻ ኮማንዷን የመጨረሻ ትዕዛዟን ድገማት ነው። ይሄኛውን ቀብቼ እንደዚህ አይነት ከለር እዚህ ጋርም ተመሳሳይ አይነት ከለር መቀባት ቢኖርብኝ ይሄን ክሊክ አድርጌ ሪፒት ላስት ኮማንድ ብለው ይሄኛውን ከለር እዚሁ ላይ ያመጣልኛል ማለት ነው። እዚህኛው ነጭ ስፔስ ላይ ለምን? ቢኮዝ የመጀመሪያው የዚህ የፕሪቪየስ ኮማንዱ ይሄን ከለር እዚህ ጋር ማስቀመጥ ነበር። ራሱን ደግሞ እዚህ ጋር ያስቀምጥልኛል ማለት ነው። ይሄ ነው። ሰሌክት ኦል ማለት ደግሞ ብዙ ቢኖረን ኦል ሰሌክት እናደርጋለን። ይሄኛው ልክ መጀመሪያ የሆነ የሰራነው ነገር አለ። የመጀመሪያው ነገር ፋይል ስለ ፋይሉ ነው። እንዴት አድርጌ ላውጣው፣ ሴቭ ላድርገው ወይ ምናምን አይነት ነገር ነው። ኤዲት ግን ማስተካከል ነው። የሆነ ነገሮች ካሉ እነሱን ማስተካከል ነው። ከት አለ፣ ከት ማድረግ ይችላል። ኮፒ አለ፣ ፔስት፣ ዲሊት፣ ኮፒ ቱ አዶቢ ኢሉስትሬተር 2D ከሆነ በዚህ ሰርተን ወዴት ማስተላለፍ እንችላለን? ወደ
አዶቢ ኢለስትሬተር ማስተላለፍ ሪቢውልድ አለ። ሪቢውልድ በጣም ኢሴንሻል ፋይል ወይም ደግሞ ኮማንድ ሪበን ነው። ቢካዝ የሆነ ነገር ከሰራው በኋላ ያ ነገር ሪቢውልድ እንደገና ነው ቢውልድ የሚያደርገው። መጀመሪያ የሆነ የተገነባ ነገር አለ፣ ቢውልድ አለ። ሪቢውልድ ማለት በኖርማል ቋንቋ እንኳን ብናየው የመጀመሪያው ቢውልድ አለ፣ ሁለተኛው ሪቢውልድ አለ። ቢውልድ የምንለው ነገር የተገነባ ነው አይደለ? ቢውልድ ተገነባ ማለት ነው አይደለ? ሪቢውልድ ደግሞ ዳግም ግንባታ ነው። የሆነ የሰራ ነው ዲዛይን አለ 30 ብዬ ለምሳሌ 30 ሴንቲሜትር 30 ቁመቱ 30 ሴንቲሜትር ነው ብዬ የሰራሁትን ሞዴል አይ ይሄ 40 ነው ብዬ 30 የነበረውን 40 ባረገው ምን አረኩት ማለት ነው? እንደገና ሪቢውልድ አረኩት። ስለዚህ 40 ስል ምን ማድረግ መንካት አለብኝ? ሪቢውልድ ወይም ደግሞ የትራፊክ ምልክቷን መንካት አለብኝ ማለት ነው። ለምን 30 የነበረውን ወደ 40 ከፍ አድርጌዋለሁ። ተገንብቶ የነበረውን ዳግም ገንብቼዋለሁ። አስተካክየዋለሁ። ያን ደግሞ ቬሪፋይ ለማድረግ ሪቢውልድ እናደርጋለን። ለምንድን ነው ይሄ ሁሌ ያስፈልጋል ወይ ሁሌ አያስፈልግም? ግን አንዳንድ ጊዜ 30 የነበረውን ወደ 40 ስናደርግ እዛው 30 ላይ ሊቆይ ይችላል። በዛን ወቅት የሪቢውልድ ምልክት ያሳየናል። የትራፊክ ምልክቷን በዚህኛው በኩል ካሉት ከፊቸር ማኔጀር ፊቸር ዲዛይን ማኔጀር ላይ ያሳየኛል ማለት ነው። ሲያሳየኝ ቀጥታ ምን አደርጋለሁ? ሪቢውልድን ስነካ ወደ አስተካከልኩት ይመጣልኛል ማለት ነው። ሪቢውልድ ኦል ኮንፊግሬሽን አለ። ኮንፊግሬሽን ወደ በኋላ የምናየው ነው። ሮል ባክ አለ፣ ወደ ኋላ መመለስ። ሮል ቱ ፕሪቪየስ፣ ሮል ቱ ኢን፣ ሰፕረስ ማለት ደግሞ ሰፕረስ እና አንሰፕረስ። ሰፕረስ ማለት እያለ የሌለ ማስመሰል ነው። የሆነ ነገር አለ ግን የሌለ ማስመሰል። ሌላ ነገር መስራት ስፈልግ ሰፕረስ አደርገዋለሁ፣ መጫን እንደማለት ነው። ሶ ያንሳ አድርገው አለ ግን እንደሌለ ነው የሚሆነው። አንሰፕረስ ያው የሰፕረስ ተቃራኒ ነው። ስኬች አለ፣ ስኬች ፕሌን፣ ስኬች ኤግዚት፣ ስኬች ዊዛውት ሴቪንግ፣ ቼንጅስ፣ ኤክሴል ዲዛይን ቴብል አለ። ለምሳሌ አንዳንድ ነገሮች አናላይቲካል ሊሆኑ ይችላሉ፣ የሆነ በጽሁፍ ያሉ ሊሆኑ ይችላሉ፣ ኤክሴል ላይ ይጻፉ። እያንዳንዱ ወደ በኋላ ላይ እናያቸዋለን። እያንዳንዱ አምጥተን እዚህ ጋር መጻፍ አይጠበቅብንም። የኤክሴሉን ፋይል እንዳለ እዚህ ጋር ሊንክ ማድረግ እንችላለን። እንዴት አድርገን? እዚህ ጋር ኤክሴል ዲዛይን ቴብል ይላል፣ ኤዲት ቴብል ኒው ዊንዶ አለ፣ ከስተም ይላል። እነዚህን በመጠቀም ከኤክሴልም አምጥተን እዚህ ጋር መስራት እንችላለን ማለት ነው። ፋይል ወደ ኤክሴል ኤክስትራክት ማድረግ እንችላለን። ከኤክሴልም ደግሞ ፋይሎችን አምጥተን እዚህ ሶሊድ ወርክ ላይ መስራት እንችላለን። the best way ነው። ሶ ቤንድ ቴብል የሚባል አለ፣ ኤዲት ቴብሎች አሉ፣ ኦብጀክት ዴፊኒሽን፣ ፍሊፕ፣ ኖርማል ማለት የፊት ለፊት አሁናዊ የሚታየን ገጽታውን ወደፊት ማሳየት ነው። አፒራንስ ማለት ደግሞ ገጽታው ነው፣ ከለሩ፣ ማቴሪያሉ ምን ይመስላል። ይሄ በምንድን ነው የተሰራው? አፒራንስ ሲታይ እይታው አይደለ ገጽታው ማለት ነው። ፕሮፐርቲ አለ፣ ከስተም ሜኑ አለ ማለት ነው። ስለዚህ ከስተማይዝ ሜኑ አለ። ይሄን አየን፣ ፋይልን አየን፣ ኤዲትን አየን፣ ቪው ላይ ያሉት ነገሮች ደግሞ እነዚህ ናቸው። የመጀመሪያው ሪድሮ አለ፣ ቪው C+RM ነው። ሪድሮ አለ። ስክሪን ካፕቸር ስንል ኢሜጅ ካፕቸር የሆነ ስክሪኑን ነው። ኢሜጅ ካፕቸር ስል ይሄን ኢሜጅ ምን አድርጎልና ካፕቸር አድርጓታል ማለት ነው። ኢሜጅ ካፕቸር ማለት ኢሜጅ እና ሪኮርድ ቪዲዮ አሁን ነግረኛል። ፋይሉ ምንድነው? እዚህ ጋር ያለውን ሴም ታይፑን፣ ኢሜጅ ሳይዙ፣ አስፔክት ሬሽዮን ይነግሩኛል። ፍሬም ፐር ሰከንድ ምን ያህል ይሁን፣ እያንዳንዱ ነገር ግልጽ ያደርግልኛል ማለት ነው። ምን ለማድረግ ነው? ስክሪኑ ሪኮርድ ለማድረግ ነው። ያ ማለት ሌላ ሪኮርደርም ጭምር አያስፈልገንም። በዚሁ ስክሪኑን ብቻ ሪኮርድ ማድረግም እንችላለን ማለት ነው። ይሄን ያህል ነው
ሶሊድ ወርክ። ሶ ይሄን ካየን ስቶፕ ኤንድ ቪዲዮ ሪኮርድ ስናደርግ ደግሞ ያው የተለመደ ስቶፕ አለ፣ ፓውዝ አለ ምናምን ነገሮች እና እነሱም ነገሮች ያጠቃልላል። ይሄ ቪው ላይ የምናገኘው ነው። ዲስፕሌይ አለ። ዲስፕሌይ ላይ ከዚህ በኋላ የምናየዋለን። እዚህ ጋር አለ ዲስፕሌይ ዋይር ፍሬም ይባላል። ሂድን ላይንስ ቪዚብል አለ። ሂድን ላይኖች የሚታዩበት ሂድን ላይንስ ሪሞቭድ፣ ምንም አይነት ሂድን የተደበቀ ላይን የሌለበት ሾው ኤጅ አለ። እነዚህም በሙሉ በቀጣይ የምናያቸው ይሆናል ማለት ነው። ሞዲፋይ እነዚህ ደግሞ ሞዲፋይ በየጊዜው የምንጠቀማቸው ናቸው። ኦሪየንቴሽን አለ። አሁን ያለበት ኦሪየንቴሽን ዙም ቱ ፊት በትክክለኛ መቆም ያለበት። ለምሳሌ ስንከፍት መጀመሪያ ይመጣል ነገር አለ፣ ወደዛ ወደ ይመጣበት ዙም ቱ ፊት በተቀመጠለት ልክ ዙም ቱ ፊት የሆነ አረቀ ነው ዙም ቱ ፊት እናደርገው ወደ መጀመሪያ ወደ ነበረበት ያመጣለን። ዙም ቱ ኤሪያ ደግሞ ወደምንፈልጋት ኤሪያ ብቻ ሰሌክት በማድረግ ወይም ደግሞ ድራግ በማድረግ ሰሌክት እናደርገዋለን፣ ወደዛ የምናመጣበት ነው። ዙም ኢን ኤንድ አውት ማለት የከርሰራችንን ሮል የማውዛችን ላይ ሮሏን በማንቀሳቀስ ኢን እና አውት እያደረግን ማተለቅና ማሳነስ ነው። ዙም ቱ ሴሌክሽን አለ። ሮቴት ያው ሮቴት ነው ማንቀሳቀስ ነው። ሉክ አሁን ሮቴት ብዬ ሮቴት ይሄ ነው። ራይት ክሊክን ሌፍት ክሊክን ተጭኜ ወደምፈልገው ባወዛው ዳት ሮቴት ማለት ነው። ፓን ሲሆን ደግሞ ማንቀሳቀስ ነው። ይቺ ፓን ምልክታተኝ ይሄ ልጅ ወደዚህ ባንቀሳቅሰው አሁንም ማን ሌፍት ክሊክን ማለት ነው። ሌፍት ክሊክን ተጭኜ ማንቀሳቀስ ይችላል ወደ ፈለኩት። ይሄ ፓን ይባላል። እሺ ከዛ ሮል አለ። ሮል ማለት ማሽከርከር ነው። የቅድሙ ሮቴት ነበር። ሮቴት ማለት ወደ ፈለግንበት አቅጣጫ ሮቴት ማድረግ ነው። ይሄኛው ግን አንድ የሆነ ኦሪጂን ላይ ተቀምጧል ወይ ደግሞ የተቀመጠበት አለ ፊክስድ የሆነ በዛ ላይ ምን ማድረግ ነው ማለት ነው፣ ማሽከርከር ነው ሮል። አሁን ይሄን ይመስላል ማለት ነው። ሉካውን ሞዲፋይ ፕሪቪየስ ቪው አለ። ፕሪቪየስ ነው። እነዚህን ነገሮች ለማጥፋት ራሳቸውን ነው ክሊክ የምናደርገው ወይም ደግሞ ኢስኬፕ የምትለዋል ኤስሲን ኪቦርዳችን ላይ እንጫናለን ማለት ነው። እንደዛ አድርገን ማጥፋት እንችላለን። ከዛም ጭማን ላይት ኤንድ ካሜራ ነው። ላይት ኤንድ ካሜራውን ማስተካከል እንችላለን። አማራጮች አሉ። ዳይሬክሽናል፣ ፖይንት ላይት ወደምንፈልገው ቦታ ወደምንፈልገው ነጥብ ላይ ብቻ ነው ወይ ላይት የምናደርገው። ስፖት ሰንላይት መጨመር፣ ካሜራ መጨመር፣ እነዚህን ደግሞ በቆይታ የምናያቸው ናቸው ማለት ነው። ሃይድ ኤንድ ሾው ለምሳሌ ሃይድ የተደረጉ ብዙ ነገሮች ሊኖሩ ይችላሉ። ላይኖች ሊኖሩ ይችላሉ። አክሲስ ሊኖሩ ይችላሉ። አንዳንድ ጊዜ በጣም የተወሳሰበና መሲ ይሆንብናል ድሮይንጋችን። በጣም ብዙ ግልጽ የሆኑ ነገሮች ስላሉት ማለት ነው። እነዛ ነገሮች የምንሰራውን ስራ እንዳይበላሹብን እዚህ ሃይድ ማድረግ ያሉብን ሃይድ እናደርጋለን። ሾው ማድረግ ያለብን ብቻ ሾው አድርገን እንሰራለን ማለት ነው። ስለዚህ እዚህ ጋር በሙሉ ሃይድ የተደረጉ ናቸው። እነዚህን ማስተካከል እንችላለን። ክሊክ በማድረግ በኋላ እናየዋለን፣ እናስተካክላለን ማለት ነው። ቱልባር አለ በቪው ውስጥ የምናያቸው። እነዚህ በሙሉ ደግሞ ቱልባር ይባላሉ። ቱልባር የሚባሉት ምንድናቸው? ለሆነ አገልግሎት የምንጠቀማቸውን ስብስብ ናቸው። ወይ ነው የሪቨኖች ስብስብ ማለት ነው። ሪቨን እያንዳንዱ ፓርቶች ናቸው። እያንዳንዱ የምንሰራቸው እዚህ ጋር ያሉት ነገሮች በሙሉ እዚህ ጋር ያሉ ነገሮች በሙሉ ሪቨን ይባላሉ። እዚህ ጋርም ፊቸር ላይ ያሉ ነገሮች በሙሉ ሪቨን ይባላሉ። እዚህ ሜካፕ ላይ ያሉ ነገሮች በሙሉ ሪቨን ይባላሉ። ስለዚህ እነዚህ ሪቨኖች የተከፋፈሉ ናቸው። የተከፋፈሉ ናቸው ማለት ለሺት ሜታል የሚያስፈልጉናሉ። ለሺት ሜታል ለምሳሌ እዚህ ጋር ሺት ሜታል አለ፣ ስኬች አለ። እዚህ ጋር ስኬች ማለት ለስኬች የሚያስፈልጉ በሙሉ እዚህ ጋር አሉ። ግን ይሄና እነዚህ ጋር ያሉት ፓርቶች እና እዚህ ጋር ያሉት ፓርቶች የተለያየ ፋንክሽን ያላቸው አይገናኙም።
የመጀመሪያ ድሮው የምናደርግበት ነው። ይሄን ደግሞ የምናስተካክልበት ነው። ስለዚህ እነዚህ አንድ ላይ የሚያስፈልጉትን ቱል ባሮች ይባላሉ ማለት ነው። ቱል ባር ባር ብለን ለምሳሌ እንትን ላይ እንጠቀማለን አይደለ? ካፌ የመጠጥ ቤቶች ምናምን ባር ነው ይባሉት አይደለ? ያ ማለት የብዙ ነገሮች ስብስብ ናቸው። የመጠጥ ነው ስብስብ ነውና ቱል ባር ስንልም ልክ በተመሳሳይ መልኩ የሚያስፈልጉን ድሮይንግ ማቴሪያሎች ወይም ደግሞ ማቴሪያሎች ሳይሆን ቱሎች የምንጠቀማቸውን ቱሎች ሰብስቦ የሚይዝልን ነው። እሱም እነዚህ ብዙ አሉ። ከዛ ወርታችም ስሪ በጣም ብዙ አሉ። እነሱ እናያለን። ወርክ ስፔስ ወርክ ስፔሳችን ዋይድ ስክሪን ዲፎልት አለ። ኤግዛምፕል ዲፎልቱ ይሄ ነው። እሺ ቪው አለ። ወርክ ስፔስ ዋይድ ስክሪን እሺ ዳውል አለ ማለት ሶ አንዳንድ ጊዜ እንትን ሊልብን ይችላል፣ ጥፍት ሊልብን ይችላል እና ይህን ጊዜ ዲፎልት እናደርጋለን ማለት ነው። እዚህ ጋር አሁንም ኢንተርፌስ አለ። ዩዘር ኢንተርፌስ ማለት ፊት ለፊት ላይ የምናያቸው ኢንተርፌስ መግቢያ ነው። ኢንተር ማለት ኢንተር አለ መግቢያ ነው አይደል? ፌስ። ስለዚህ የመጀመሪያው ስንገባ የምናገኘው ተጠቃሚው ሲገባ የሚያገኘው ነገር ምንድን ነው? እነዚህን የሚያገኘው ይሄ ፊውቸር ማኔጀር ትሪ ማለት ይሄ ነው። እዚህ ጋር ያሉት ነገሮች በሙሉ ፊውቸር ማኔጀር ይባላሉ። ትሪ ቱልባር የሚባሉት እነዚህ ናቸው። ታስክ ፓን እዚህ ጋር ያሉት ታስክ ፓን ይባላሉ። ሞሽን ማናጀር እዚህ ጋር ያለው ሞሽን ማናጀር ነው። ስታተስ ባር እዚህ ጋር ያሉት ኤዲት እና ኤምኤምጂ ይሄ ሄድስ ይባላሉ ማለት ነው። ሶ እነዚህን ነገሮች በሙሉ የያዘ ነው። አሁን እዚህ ጋር ያለውን አንደኛውን ሰሌክት ባደርገው አጠፋዋለሁ። ለምሳሌ ፊውቸር ማናጀር ትሪ ኤሪያ ላጥፋው። ሉክ አጠፋው። እዚህ ጋር ታስክፋን አለ። ስለዚህ ይሄን ነገር ከጠፋብና ከሌለን ምንድነው የምናደርገው? ቪው እንገባለን። እዚህ ጋር ዩዘር ኢንተርፌስ እንገባለን። ይሄኛውን ራይት ክሊክ ስናደርግ ይመጣልኛል ማለት ነው። ቪው አለ። እዚህ ጋር ዩዘር ኢንተርፌስ አለ። ስታትስ ባር ሳጠፋ ሉክ እዚህ ጋር የነበሩ ነገሮች በሙሉ የሉ። ሜሴጅ ኤምኤምጂ ዩኒቱን ኤዲቲንግ የለም። አሁን ምንድነው የማደርገው ማለት ነው። እዚህ ጋር ቪው ፖይንት ገብቼ ዩዘር ኢንተርፌስ ስታትስ ባር አሁን ላይ ሉክ እዚህ ጋር ያለው ይመጣልኝ። ዩኒት መጣልኝ። ኤዲቲንግ ፓርት መጣልኝ ማለት ነው። እነዚህን የምናገኘው ምንድነው? ቪው ላይ ዩዘር ኢንተርፌስ ነው። እነዚህ አሉ። እነዚህ እንደው ማምጣት ይችላሉ። ዳይናሚክ ሪፈረንስ ቪዥዋላይዜሽን ፓርት ቻይልድ አለ። ክሊክ ባረግ ኦኬ እዚህ ይሄን እናደርጋለን። ቪው ፖይንት ተች ሞድ አለ። ተች ሞድ ከሆነ ፉል ስክሪን F11 ይሆናል። ዲስ ፉል ስክሪን ይሆናል ማለት ነው። እዚህ ጋር ማድረግ እንችላለን። ይሄኛውም ስንፈልግ የምንፈልገውን ፓርት ማምጣት እንችላለን። እዚህ ጋርም ያለው አለ። ሶ ቪው ፉል ስክሪን
ያለውን ድጋሚ እንጫነዋለን ማለት ወደ ኖርማሉ እንዲያመጣልን። እዚህ ጋር ሶሊድወርክ ላይ የምታዩቸው ነገሮች በሙሉ ሰሌክት ያደረጋችሁትን ሰሌክት ላለማድረግ ራሱን የምትጫኑት ሰሌክት ያደረጋችሁት ስትጫኑት ያጠፋዋል ማለት ነው። ያለ ቪውን ይሄ ይመስላል። ኢንሰርት እኒህ ሁለት በጣም ብዙ ጊዜ የሚያምታቱት ኢንሰርት እና ቱል ናቸው። ኢንሰርት እና ቱል ኢንሰርት ማለት ማስገባት ነው አይደለ? ኢንሰርት ማስገባት ማለት ነው። ምን ቱል መጠቀሚያ የምንጠቀምበት ነው። አገልግሎት የምናውለው ነገር ነው። ኢንሰርት ደግሞ ማስገባት ነው። ማስገባት ማለት ቅድም እንዳየነው ልክ ቱልባሮች አሉ። ቱልባሮች ውስጥ ነው እንግዲህ ሉክ ለምሳሌ እዚህ ጋር ያሉት ነገሮች እዚህ ጋር የምናያቸው ነገሮች በሙሉ እዚህ ጋር አሉ። ምን ውስጥ? ኢንሰርት ውስጥ አሉ። አስገባ ለምሳሌ ወደዚህ ጋር ማምጣት የምንፈልገው ነገር ሲኖር እዛ ላይ ነው ያለው። ብዙ ነገሮች አሉ። እዚህ ጋር አሁን ራይት ክሊክ ስናደርግ ሌፍት ክሊክ ሶሪ እዚህ ጋር አሮ አለ። ሌፍት ክሊክ እና እነዚህ ሁሉ ያመጣልኛል። እነዚህን ማስገባት ፈልግ አንደኛውን እጫናለሁ ማለት ነው። ኢንሰርት ከት ለየብቻ እየከፋፈለ ነው። ሉክ እዚህ ጋር አሁን የሚያስቀምጠው እዚህ ጋር አሁን ኤክስትሩድ ቤዝ ቦስ ቤዝ ነው። እዚህ ጋር ሪቮልቭ አለ፣ ስዊፕ አለ፣ ሎፍት ዳር ባውንደሪ አለ። እዚህ ጋር ደግሞ ከቶቹ አለ። ኤክስትሩድ ከት፣ ሆል ዊዘርድ፣ ሪቮልቭድ ከት፣ ስዊፕ ከት ምናምን ነገሮች እያሉ ማለት ነው። እዚህ ጋርም ሲያመጣ ከት ብሎ የሚያመጣው ኤክስትሩድ ሪቮልቭ ለየብቻ ነው። ፊቸር ብሎ የሚያመጣቸው ለየብቻ ነው። ፓተርን ብሎ የሚያመጣቸው ሁሉንም የሚያመጣቸው እዚህ ጋር ማወቅ እንችላለን ማለት ነው። ይሄ ኢንሰርት ነው። ቱሎች ደግሞ አሉ። ቱሎች ማለት ቀጥታ የምንጠቀማቸው ምን ለማድረግ? ስዕሉን ለመሳል። አሁን የዲዛይን የምናደርገው ሞዴል መሳል እና ያን ነገር ስሪዲ ማድረግ የተለያዩ ነገሮች ናቸው። ያ ነገር ሁሌም ሲሳል ሞር ፕሪፈሬብል በቱዲ ልንስለው እንችላለን፣ ዲዛይን እናደርገው እንችላለን። ያን የምንጠቀማቸው ነገሮች በሙሉ እነዚህ ናቸው። እዚህ ውስጥ ያሉ ነገሮችን ለቱዲ እንጠቀማቸዋለን ማለት ነው። ስሪዲ ማድረግ ስንፈልግ እዚህ ጋር ነው የምንገባው። እዚህ ጋር ገብተን የምናስተካክለው ነገሮችን ማለት ነው። እዚህ ቱል እያንዳንዱ በቀጥታ የምንጠቀማቸው ናቸው። ለምሳሌ ስኬች ኢንቲቲ ብንል እነዚህ ናቸው። ስኬች ቱልስ ስኬች ለማለት የሚጠቅሙ ቱሎች እነዚህ በሙሉ ናቸው። ብሎክስ እነዚህ ቱልስ ይባላሉ። ዊንዶው የሚለው ደግሞ እንግዲህ መስኮት ነው አይደል? የምታይበት እንዴት አድርገን የምናየው ቪው ፖርቶች አሉ። ሲንግል ቪው አለ። ሲንግል ቪው ልክ ይሄ ማለት ነው። አሁን እያየን ያለን አንድ ቪው ብቻ ነው። ቱ ቪው ሁለት ቪው ሲኖሩ ምን ሆሪዞንታል ያ ማለት በሆሪዞንታሉ መሃል የምንከፍላቸው ሉክ ይሄኛው ቶፕ ቪው ነው፣ ይሄኛው ፍሮንት ቪው ነው። ይሄ ሆሪዞንታል ቱ ቪው ነው። ምናዊ ሆሪዞንታል። ቨርቲካል ሲሆን ደግሞ እዚህ ጋር እንከፍለዋለን ማለት ነው። ቪው ፖርት ነው። ቱ ቪው ቨርቲካል ይሄን ይመስላል። እዚህ ጋር ያለው ምንድነው? ራይት ነው፣ ፍሮንት ነው። እዚህ ጋር ራይት ነው። ሁለት ሳይዶችን ለማየት ስንፈልግ ማለት ነው። እዚህ ጋር ድጋሚ አሁን የምንግባና ዊንዶው ቪው ፖርት ፎር ቪው አራቱንም ቪው ያሳየናል። እዚህ ጋር ምን አለ? ፍሮንት አለ፣ ሉክ ትራይሜትሪክ ቪው እና ሌሎችን ቪዎችን ይለያቸዋል። እዚህ ፍሮንት አለ፣ ቶፕ አለ፣ ሌፍት አለ፣ እዚህ ጋር ትራይሜትሪክ አለ ማለት ነው። ምን ሲሆን ዊንዶዋችን ቪው ፖርቱ ፎር ሲሆን ማለት ነው። ሲንግል ቪው ሲሆን ወደ አንድ ቪው ይመጣል። ይሄኛው ዊንዶ አለ ቲል ሆሪዞንታሊ ማለት ሉክ እነዚህ ሆሪዞንታል ይሆኑ። እነዚህ ከዛኛው የሚለየው በምንድነው? እዛኛው ላይ ሆሪዞንታል ስናደርግ ሉክ አንድ እንትን ነበር የአንዱን ኦብጀክት አሁን የሳልናትን የዚችን የሳልናት ፍሮንቷን ቶፑ ሌፍቱን ነበር የሚያወጣልን። ምን ሲሆን ቪው ፖርቱ ማለት ነው። ቪው ፖርት ማለት
በተለያየ ያን ኦብጀክት በተለያየ መንገድ ወይ በተለያየ እይታ ማየት ማለት ነው። እዚህኛው ጋር ግን ስንመጣ ልዩነቱ ምንድነው? እዚህ ጋር ስንመጣ ሶስት የተለያዩ ኦብጀክቶች ናቸው። እዚህ ጋር አንድ ኦብጀክት አለ፣ እዚህ ጋር አንድ ኦብጀክት ይኖራል፣ ሌላ ዲዛይን፣ እዚህ ጋር አንድ ኦብጀክት። የተለያዩ ዲዛይኖችን ማስተያየት ስንፈልግ የምንጠቀመው ለምሳሌ በዚህና ሌላ አይነት ኳስ ለምሳሌ እቺ ኖርማል ኳስ ናት ብለን የቻምፒዮንስ ሊግ ኳስ ደግሞ ይለያል። ተመሳሳይ ቢሆንም ልዩነት አለው። የቻምፒዮንስ ሊግ ኳስ ጋር ማወዳደር እንፈልግ እዚህ ጋር እናስቀምጠዋለን ወይም በሌላ መልኩ እንከፍተዋለን ወይም ደግሞ እዚህ ጋር ማየት እንችላለን። አሁን እዚህ ጋር ሶስቱን የሚያመጣቸው የከፈትናቸው ሶስት ስለሆኑ ነው። ሁለት ከከፈትን ሁለት ብቻ ነው የሚሆነው። ወይም ደግሞ እዚህ ጋር አንደኛው ላጥፋው፣ ያጠፋሁት እዚህ ጋር ፓርት 2 ይላል አይደለ? ፓርት 2 ወይም ደግሞ እዚህ ጋር እንደምታዩት ፓርት 2። ይሄ ፓርት 2 ያለው ምንድነው? ዲዛይን ወይም ደግሞ የከፈትነው ፓርትም የፓርት ሞዴሉ ፓርት 2 ብለን ነው ሴቭ ያደረግነው። ይሄኛው ደግሞ ቦል ብዬ ነው ሴቭ ያደረኩት። ይሄ ይመጣል። በእነዚህ በሁለቱ መካከል የምናየው ልዩነት ምንድነው? የተለያዩ ስኬቾች የተለያዩ ሞዴሎች ናቸው፣ ዲዛይኖች ናቸው። እነዚህን ዲዛይኖች አንድ ላይ አምጥተን ማየት ስንፈልግ ቲልት ሆሪዞንታሊ ቲልት ቨርቲካሊ አድርገን እንከፍላቸዋለን ማለት ነው። ግን የአንዱን ኦብጀክት የአንዱን የዚህን ብቻ ማድረግ ስንፈልግ ግን ዊንዶ ቪው ፖርት አለ ፎር ሎክ የዚህኛው ፍሮንት ነው፣ ይሄ ሌፍቱ ነው፣ ይሄ ቶፑ ነው፣ የትራይሜትሪክ ነው ማለት ነው። በሁለቱም መካከል ያለው ልዩነት ያ ነው። ይሄኛው ቪው ፖርት ውስጥ ከገባን ጎኖቹን የሚያሳየን እዚህ ጋር ቲል ሆሪዞንታሊ ቲል ቨርቲካሊ ካለ ደግሞ ሁለት የተለያዩትን አንድ ላይ ወይም ደግሞ የከፈትናቸውን በሙሉ አንድ ላይ አድርጎ የሚያሳየን ነው። ሜኑ ላይ ያሉ ነገሮች ይህን ይመስላሉ። ስለዚህ ሜኑ ላይ የምናነሳቸው ጥያቄዎች በሙሉ እዚህ ጋር ማንሳት እንችላለን። እዚህ ይሄን እዚህ ጋር እናያለን ማለት ነው። እዚህ ጋር ሜኑን ጨረስን። ከሜኑ ቀጥሎ ያለው ነገር እዚህ ጋር ኪውክ አክሰስ ቱልባር ነው። ቶሎ የምንጠቀምባቸው ለምሳሌ እዚህ ጋር ምን አለ? ዌልካም ሶሊድወርክ ነው። ኦኬ ይሄን በመካ የመጀመሪያውን የሚያመጣል ይሄኛውን ማለት ነው። ሶ ይሄ ብዙ አስፈልግም። እዚህ ጋር ደግሞ ኒው አለ። ብከፍተው ኒው ሜክ ድሮይንግ ፍሮም ፓርት ሜክ አሴምብሊ ፍሮም ፓርት ነው። ይሄ ምን አለ? እዚህ ጋር አለ ሜክ ድሮይንግ ፍሮም ፓርት ሜክ አሴምብሊ ፍሮም ፓርት። እዚህ ጋር ያለው ነው አውጥቶ ያስቀመጠልን። ኦፕንም ቅድም ያየነው ነው። ሴቭ ያየነው፣ ፕሪንት ያየነው ነው። ሪቢልድ እቺ ምልክት ናት። ሪቢልድ አይተናል። ፋይል ፕሮፐርቲ አይተናል። እዚህ ጋር ሴቲንግ አለ። ሴቲንግ ራሱን ችሎ አንድ ሰዓት ያህል ይወስዳል እና ወይም ደግሞ በጣም በዲቴል የምናየው በደንብ እየገባን በደንብ እያወቅን የምናየው ነገር ስለሆነ ይሄ ይቆየን። ይሄ ከመጣን በኋላ በዚህው ቀጥታ ከመሄድ እዚህ ያሉትን ነገሮች እነዚህ ዘአልኮር ቱልባር ወይ ኮማንድ ይባላሉ ማለት ነው። ኮማንድ ማለት ትዕዛዝ ነው። ሶ ኤቭሪቲንግ ይሄ ኤክስትሩድ ቦስ አረ ኮማንድ እያደረኩ ነው። ኤክስትሩድ ቦርድ አድርግልኝ ብዬ ያዘዝኩ ነው ማለት ነው። እዚህ እነዚህ እያንዳንዳቸው ለየብቻቸው ሪቨን ይባላሉ። ይሄኛው ፊቸሩ ስኬች፣ ሰርፌስ፣ ሺት ሜታል የምንላቸው ነገሮች ደግሞ ታብ ይባላሉ ማለት ነው። እነዚህ ታብ ይባላሉ እዚህ ጋር ያሉት ነገሮች። እነዚህ ደግሞ ለየብቻ ደግሞ ሪቨን ይባላሉ። ጠቅለል ሲሉ ደግሞ they are called ቱልባር ይባላሉ ማለት ነው። ኮማንድ ይሄኛው ኮማንድ ሪቨን ማለት ተመሳሳይ ነው።
እዚህኛው ጋር የምናየው ነገሮች ደግሞ ምንድነው አልኳችሁ ታብ ይባላሉ ማለት ነው። እነዚህ አጠቃላይ ደግሞ ቅድም በእርግጥ ቱልባር የሚለውን አይተናል። ቱልባር ይባላል ማለት ነው። ለየብቻ ስለተቀመጡ እዚህ ጋር እንደምታዩት እንግዲህ ተከፋፍሏል። እዚህ ጋር ለየብቻ አንድ መስመር አለ። እዚህ ውስጥ አሁን 1 2 3 4 ግሩፖች ናቸው ያሉት። የስ 4 ግሩፕ አለ ማለት ነው። በምንድን ነው የተከፋፈልነው? ይሄኛው የምንጠቀመው ዲዛይን ለማድረግ ብቻ ነው። የሆነ ስኬች ካረግነው በኋላ ስኬች ያረግነውን ነገር ጀስት ወደ ስሪዲ የምንቀይርበት ነው። እነዚህ ማለት ነው። እዚህ ጋር ያለው ነገር ደግሞ ይሄን ከሰራ ቅደም ተከተል ነው። ሉክ ይሄን ከሰራን በኋላ ወደዚህ መተን ከት ለማድረግ ለመቁረጥ ግዴታ እዚህ ጋር መስራት አለብን ማለት ነው። እዚህ ጋርም ተመሳሳይ ነገሮች ማለት ነው። ስኬች ስናይ ብዙ ነገር አለ። ሰርፌስ፣ ሜታል ዌልድመንት አሉ ማለት ነው። ስለዚህ እነዚህ ነገሮች እንዴት አድርገን ነው መጨመር መቀነስ የምንፈልገው? ለምሳሌ ሺት ሜታልን እዚህ ጋር እንዲኖር ባልፈልግ እንዴት አድርጌ ነው ማውጣት የምፈልገው የምችለው ማለት ከተባለ ሁለት አማራጮች አሉ። አንደኛው እዚህ ባዶ ቦታ ላይ እዚህኛው ጋር ብቻ ቱልባሩ ላይ ባዶ ቦታ ላይ ራይት ክሊክ ሳደርግ ታብስ የሚል አለ። ወይንም እዚህ ጋር ካሉትኝ ከነዚህ ውስጥ በአንደኛውን ተጭኜ ራይት ክሊክ ባደርግ እዚህ ጋር ያመጣልኛል። ኢኔብል ኮማንድ ማናጀር ኢኔብል ማድረግ ከዛ ዩዝ ላርጅ በተንስ ዊዝ ቴክስት። አሁን እዚህ ጋር እንደምታዩት በተን ብያችኋለሁኝ። ስለዚህ እነዚህ በተኖቹን ከቴክስት ጋር መጠቀም ላርጅ በተኖች ኮማንድ መጠቀም። ታብስ ማለት ደግሞ ፊቸር ሉክ እዚህ ጋር የምታዩት ነገር እነዚህ በሙሉ አሉ። ስለዚህ ታቡ ላይ ሺት ሜታል መጠቀም አልፈልግም ካልኩ ሺት ሜታል እዚህ ጋር ነው አጠፋዋለሁ። ሺት ሜታል የለም። ዌልድመንትም አልፈልግም። ዌልዳመንትን ላጥፋው። ዌልዳመንት አጠፋሁት። ሉክ እንዴት አድርጌ ነው ማምጣት የሚችለው? ቱልባር አሁንም ሺት ሜታልን ክሊክ ማድረግ ሺት ሜታል እዚህ ጋር መጣልኝ። አሁንም ዌልድመንትን ክሊክ ማድረግ ዌልድመንት መጣልኝ። ስለዚህ እንደዚህ ያረኩኝ የሚፈልገው ማምጣት ማስወጣት እችላለሁ ማለት ነው። ቱልባር ቅድም ያየነው ነገር ነው። እዚህ ጋር ኢኔብል ኮማንድ ማናጀር አለ። ይሄ ስፍራ አጠቃላይ ኮማንድ ማናጀር ይባላል። እስኪል ኮማንድ ማናጀር እያንዳንዱ እነዚህ እንግዲህ ሪበን ወይም ደግሞ ኮማንዶች ናቸው። ኮማንዶችን በሙሉ ማኔጅ የምናደርግበት ወይም ደግሞ ኮማንድ ማናጀር ነው ማለት ነው። ኮማንድ ማናጀሩን ኢኔብል እና ዲሴብል ማድረግ እንችላለን። እንዴት አድርገን ነው? ኢኔብል ይላል ማስቻል ነው። ስናደርገው አይመጣም ማለት ነው። የለም እዚህ ጋር as you see yes ከዛውን እዚህ ጋር ደግሞ ኢኔብል አድርገው የሚል አለ። እዚህ ስፈልግ ሉክ እዚህ ጋር ማየት የሚጠበቅብን ነገር ምንድነው? ኮማንድ ማናጀር ከሌለ ታቦችም አይኖሩም አለ ታቦችም አይኖሩም። ስለዚህ ምን አድርጋቸው ራይት ክሊክ ስናደርግ ታብ የሚል ነገር እዚህ ጋር የለም። ለምን? ታብ ለመኖር ታብ በኮማንድ ማናጀር ውስጥ ያሉ ነገሮች ናቸው። ስለዚህ ግዴታ ኮማንድ ማናጀር መኖር አለበት። ስለዚህ ኢኔብል ኮማንድ ማናጀር ስል ያመጣልኛል። አሁን ላይ ራይት ክሊክ ሳደርግ ታብንም ይጨምራል። ሉክ ኢኔብል ታብስ እነዚህን መለየት አለብን ማለት ነው። እዚህ ጋር ደግሞ ፊውቸር እንግዲህ ማናጀር ትሪ ነው። የመጀመሪያው ስትመጣ እዚህ ጋር ፊውቸር ማናጀሪያል ትሪ ነው የሚባለው። ይሄ ቅድም እንዳሳያችሁት ይሄኛው ሄድስ ይባላል። ሄድስ ወይ ነው ቪው ፖይንት የምንላቸው ናቸው። እዚህ ጋር ደግሞ ታስክ ፓኖች አሉ። ታስክ ፓን ይባላሉ። ይሄ ስታተስ ባር የምንለው ነው ማለት ነው። ወይም ደግሞ እዚህ ጋር እንደምናየው ዩዘር ኢንተርፌስ ላይ ስታተስ ባር፣ ታስክ ፓን፣ ቱል ባር ቱል ባር ምንድን ነው የትኛው ነው የሚለውን ለማየት ማጥፋት ኮማንድ ማናጀሩ ማለት ነው። እንዳልኳችሁ ኮማንድ ማናጀር ወይም ደግሞ ቱል ባር ነው። ስለዚህ በሁለት መልኩ እዚህ ጋር ማምጣት እንችላለን። ምን እዚህኛው ጋር ኢኔብል በማድረግ ኢኔብል ቱል ባር
ቼን ካልሆነ ቪው ይሄን ብለን አሁን ይመጣልናል ማለት ነው። ስለዚህ በዚህ አይነት መልኩ ይሄን ነገር ማድረግ እንችላለን። ስለዚህ ይሄኛው ፊውቸር ማኔጀር ይባላል። ይሄኛው የምናየው ነገር ፊውቸር ማኔጀር ዲዛይን ትሪ ነው። እያንዳንዱ የምንሰራው ነገር በሙሉ በቅደም ተከተል እዚህ ጋር ነው የምናገኘው። እያንዳንዷን ፊውቸር ማኔጀር ዲስፕሌይ ትሪ የሚለው ለዛ ነው ዲዛይን ትሪ የሚለው ልክ እንደ ቅርንጫፍ ነው። ከስሩ ጀምሮ እስከ ጫፎቹ ድረስ እስከሚያበቅለው ነገር ድረስ በሙሉ የሚያሳየን ነው። እዚህ is called ፊውቸር ማኔጀር ዲዛይን ትሪ እንለዋለን ማለት ነው። እያንዳንዱ ነገር በዲቴል ነው የሚያሳየን። እዚህ ጋር ፕሮፐርቲ ማኔጀር ነው የዲዛይኑ ያለው ጋር እያንዳንዷን ፕሮፐርቲ ማኔጅ የምናደርግበት ነው። ምን ያህል ዲያሜትር ነው፣ ምን ያህል ኤቭሪቲንግ እዚህ ጋር እናያለን ማለት ነው። በቀጣይ እንግዲህ የምናየው ነው የሚሆነው። ኤቭሪቲንግ እዚህ ጋር የምናገኘው። እዚህ ጋር ኮንፊግሬሽን ማኔጀር አለ። ኮንፊግሬሽን ማኔጀር ማለት ለምሳሌ የተለያዩ አይነት ቲሸርቶች አሉ። ቲሸርቱን እንተወውና ኳስ አለ። ለምሳሌ ኳስ ነው እዚህ ጋር ያለው ኳስ አለ። ኳስ አሁን ይሄ የትልቅ ኳስ ነው። የህፃናቶች ኳስ አለ በደረጃ አይደለ? ሰው በየመጠኑ ወይም ደግሞ በየደረጃው የተለያዩ አይነት ኳሶች አሉ። 5 የተለያዩ አይነት ኳሶች ቢኖሩን ለአምስቱም ይሄኑ ራሱ የተለያየ ዲዛይን አንሰራም። ምንድነው የምናደርገው? አምስቱንም እዚህ ጋር በኮንፊግሬሽን መስራት እንችላለን። ለምን? እንዴት? ከፍ ያለውን ከፍ አድርገን የተለያየ ኮንፊግሬሽን 5 ኮንፊግሬሽን ክሬት በማድረግ ብዙ ዲዛይን ሳናደርግ ቁጥሮቹን ብቻ በማለያየት እዚሁ መስራት እንችላለን ማለት ነው። ከአንደኛው ወደ አንደኛውን ስዊች አድርገን ወደ አንደኛው ከአንደኛው ወደ አንደኛው በዚህ አይነት መልኩ መሄድ እንችላለን እና 5 አይነት ቢኖረን 5 የተለያዩ ዲዛይኖችን አንሰራም። እዚህ ጋር 5 ኮንፊግሬሽኖችን ብቻ ነው የምንሰራው። በዛ መቀያየር እንችላለን። ለዚህ ይጠቅመናል ማለት ነው። ይሄኛው ዲም ኤክስፐርት ማኔጀር ነው። ዳይሜንሽን ኤክስፐርት ማኔጀር ማለት ነው። የተለያዩ አይነት የዳይሜንሽን አይነቶች አሉ፣ ታይፖች አሉ፣ ወደፊት የምናያቸው ይሆናሉ። እነሱን እዚህ ጋር ማኔጅ የምናደርግበት ነው። ይሄኛው ደግሞ ዲስፕሌይ ማኔጀር አለ። ያ ማለት አፒራንሱ ገጽታው ምን ይመስላል። ለምሳሌ እዚህ ጋር ዲስፕሌይ ማኔጀር ስል እነዚህ የተጠቀምኳቸው ከለሮች ናቸው። ምን ከለሮች? እዚህ ጋር ልክ ይሄኛው አሁን የተጠቀምነው ማለት ነው። ይሄ እዚህ ጋር ብሉ አለ፣ እዚህ ጋር ዋይት አለ፣ እዚህ ጋር ሜታ ረበር አለ፣ እዚህ ጋር ፕላስቲክ አለ ማለት ነው። ስለዚህ ዲስፕሌይ ማኔጀር ሲባል ገጽታ ወይም ደግሞ የተጠቀምነው ነገር እያንዳንዱን የሚገልጽልን ነው ማለት ነው። እነዚህ ምን ይባላሉ? ማኔጀር ፊውቸር ማኔጀር ይባላሉ ማለት ነው። እዚህ ጋር ቅድም ያየናቸው ነገሮች በሙሉ ናቸው እዚህ ጋር ያሉት። ሄድስ ይባላሉ ወይም ደግሞ ቪው ሄድስ አር ወይም ደግሞ ቪው ፖይንት ለማየት በደንብ ለማየት የሚጠቅሙ ናቸው እነዚህ ለማየት ብቻ። ለምሳሌ እዚህ ጋር ዙም ቱ ፊት ነው። ሉክ ለምሳሌ እንደዚህ አድርጌ ላርቃት። ዙም ቱ ፊት ሳደርግ ወደፊት መታ ወደ ነበረችበት ነው የምትቀመጠው። ያ ማለት ግጥም ይላል ማለት ነው። ሉክ ዙም ቱ ፊት ይሄ ነው። ዙም ቱ ኤሪያ ደግሞ ይቺን ማወቅ ብፈልግ እዚህ ጋር ያለችውን ነገር ማየት ብፈልግ እንዲህ ሳደርግ ይሄን ያህል ያመጣልኛል ማለት ነው። አሁን ዙም ቱ ፊት ማድረግ እንችላለን። ይሄ ፕሪቪየስ ቪው ነው። ቀድመን ያየነው ቪው አለ። ቀድሜ ይቺን ሰሌክት አድርጌ በብዛት ወይም ደግሞ ሰፋ ብላ ስላየኋት ወደ ቀደመውም ሲመጣ ይሄን የሚያመጣልኝ። እዚህ ጋር ደግሞ እዚህ ጋር ሴክሽን ቪው አለ። ሴክሽን ቪው ማለት ውስጥ ላይ ያለውን ነገር ምን አለው ውስጡ ላይ ሲባል እስኪ እንየው ምን አለው ውስጡ ላይ። ሉክ ስለዚህ ውስጡ ላይ ምን አለ የሚለውን ነገር የምናይበት ነው። ስለዚህ ይሄኛው ይሄን ይመስላል ማለት ነው። ውስጡ ላይ ምን አለ የሚለው ውስጡ ላይ ምንም ነገር የለም። ስለዚህ በዚህ አይነት መልኩ ማየት እንችላለን። እዚህ ጋር ዲያሜትሩ አናቲንግ
ሰዎችን ለማጥፋት ራሷን እዚህ ጋር ክሊክ የምናደርገው ዙም ቱ ፊት አለልን። ዳይናሚክ አኖቴሽን ቢሆን የተለያዩ አይነት አኖቴሽኖች ሲኖሩ ኦን ስናደርግ አኖቴሽኖች ያመጣልናል። ሉክ አኖቴሽኑን ይኸው ይሄኛውን ያመጣል ማለት ነው። ለምሳሌ እዚህ ጋር ቁጥሩ እንደምታዩት ይሄን ያመጣልና ይሄኛው ቪው ኦሪየንቴሽን ነው። ፍሮንቱን ቶፑን ምናምን ማየት እንችላለን። እያንዳንዱ ፍሮንቱን ፈልግ ይሄኛውን ነካዋለሁ ፍሮንቱን ያመጣልኛል። በዚህ አይነት መልኩ የምናይ ይሆናል። እዚህ ጋር ደግሞ ዲስፕሌይ ስታይል ነው። ቅድም ያየነው ነው። ፍሬም ሼድድ ኤጅ ነው። ይሄኛው ሼድ ኤጅ አይደለም ብን ምንም አይነት ሼድ የሆነ ኤጅ አይኖረውም ማለት ነው ፍሬሙ ላይ። እዚህ ጋር ደግሞ ሂድን ላይኖቹ ሪሙቭድ ነው። በላይን ነው ላይኑ ብቻ ነው የሚታየው፣ ግን ሂድን ላይኖች አይታዩም። ይሄን ይመስላል ማለት ነው። ሂድን ላይኖች አይታዩም፣ ግን ላይኖቹ ይሄን ይመስላሉ። ይሄን ይመስላሉ ማለት ነው። ይሄ ደግሞ ሂድን ላይኖቹ እንዲታዩ ነው። ሉክ እነዚህ ምንድናቸው? ሂድን ላይኖች ናቸው። ሂድን ላይኖቹ እንዲታዩ ስፈልግ ያን መርጣለሁ ማለት ነው። እዚህኛው ጋር ደግሞ ዋየር ፍሬም አለ። ዋየር ፍሬም መልክ ደግሞ ይሄኛውን ይመስላል ማለት ነው። ይሄን ይመስላል ኳሱ ዊዝ ሼድድ ኤጅ ደግሞ እቺን ትመስላለች ማለት ነው። ቅድም ያየነው ሃይድ ቪዚቢሊቲ ኦን ኦፍ የምናደርግበት ነው። እነዚህ በሙሉ ኦፍ የሆኑ ነገሮች ናቸው። ስለዚህ ኦን ኦፍ ማድረግ እንችላለን። እዚህ ጋር የምታዩ ነገር ኤዲት አፒራንስ ነው፣ ገጽታው ነው። እዚህ ጋር ደግሞ አፕላይ ሲን ነው። ሲን ማለት ባክግራውንዱ ምን ይመስላል። ለምሳሌ እኔ ጋር በብዛት የሚጠቀመው ፕሌን ዋይት ነው፣ ነጭ ስለሆነ ባክግራውንዱ ፊት ለፊት ላይ ያለውን በደንብ ማሳየት ያስችለኛል በሚል ነው። ግን 3 ፖይንት ፌድድ ሲሆን ልክ የዚህን አይነት ይሆናል። ሶፍት ስፖትላይት ሲሆን እንደዚህ አይነት ይሆናል። ስለዚህ እነዚህ ጋር ያሉት ነገሮች ዲስፕሌይ ወይ አፕላይ ሲኑ የባክግራውንዱን የሚያሳየን ማለት አርባን ከተማ አካባቢ ያለ ይመስል እንደዚህ ያሳየናል ማለት ነው። ይሄኔ በብዛት እንደነገርኳችሁ ፕሌን ዋይት ነው የሚጠቀመው። እዚህኛው ጋር ደግሞ ሼድድ ሻዶውስ አለ፣ ወይም ደግሞ እዚህ ጋር ሆቨር ስናደርግ ቪው ሴቲንግ ነው። ቶግል ቫሪየስ ቪው ሴቲንግስ ሰች አስ ሪል ቪው፣ ሻዶው፣ አምቢያንት ኦክሉዥን ኤንድ ፐርስፔክቲቭ ነው። ይሄን በቀጣይ የምናየው ይሆናል። እዚህ ጋር ታስክ ፓኖች ላይ ካሉት ሁለት ወሳኝ ነገሮች ሌላውን ትቼ ሁለቱም ብቻ ልንገራችሁ። እዚህ ጋር ላይብራሪ አለ። ዲዛይን ላይብራሪ ማለት የተለያዩ ሀገር ባወጧቸው ስታንዳርዶች የተሰሩ ከዚህ በፊት ለሁሉም ሰው ሊጠቀምባቸው የሚችሉ ነገሮች አሉ። እንደ ቡለን ብዙ ነገሮች ከነዚህ ውስጥ በመምረጥ የምንፈልገውን መውሰድ እንችላለን። ዲዛይን ላይብራሪዎች ውስጥ አለ። በጣም ብዙ ላይብራሪ ያለው ከዚህ ውስጥ የምንፈልገውን በመምረጥ መጠቀም እንችላለን። እዚህ ጋር ፋይል ነው መክፈት እንድንችል ነው። እዚህኛው ጋር ደግሞ አፒራንስ ነው። አፒራንስ ገጽታው ነው። እዚህ አፒራንሱ ምን ይመስላል፣ ሲኑ ምን ይመስላል፣ ዲቴል ማለት ሎጎውን ቀጥታ እዚህ ጋር ማስቀመጥ ማለት ነው። ዲዛይኑ ላይ ሎጎውን ማስቀመጥ ስንፈልግ የምናስቀምጥበት ነው። ይሄን አድርገን እንጠቀማለን ማለት ነው። በብዛት የምንጠቀሙቸው እነዚህን ነው። እዚህ ጋር ያሉት ነገሮች ደግሞ ሄልፕ ነው። ይሄኛው ጥያቄ ምልክት ሄልፕ ስንፈልግ ሳሪ ራይት ክሊክ ባረገው ብዙ አይነት ሄልፖች አሉ። ቱቶሪያል ከፈለኩኝ ቱቶሪያል ላይ እዚህ ማግኘት እንችላለን። ሶሊድወርክ ላይ መጻፍ ከፈለኩኝ እጽፋለሁኝ። ሰርች ማድረግ የሚፈልጋቸው ነገሮች በሙሉ እዚህ ጋር አገኛለሁ ማለት ነው። እዚህ ጋር ሎጊን ለህጋዊ ልሆን እንጂ ሎጊን ይችላል። እዚህ ጋር ደግሞ ሰርች ባር አለ። ሰርች ባሩ ላይ ከሌሎቹ ለየት የሚያደርገው እዚህ ጋር 4 ሰርች ባሮች አሉ። የመጀመሪያው ኮማንድ ነው። ኮማንዶችን ሰርች ማድረግ ስንፈልግ ለምሳሌ እዚህ ጋር
እዚህ ጋር ለምሳሌ አሁን ሰርክል ወይም ደግሞ ስኬች የሚል አለ። እዚህ ጋር ስኬች ብዬ ሰርች ባደርግ በጣም ደስ የሚለው አንዱ ፓርት ስኬች የሚለው ይመጣልኛል። ስኬች የሚለው መጥቶልኝ እዚህ ጋር የአይን ምልክቷን ስና ያለችበትን ቦታ ይጠቁመኛል። ሉክ አያችሁ ከርሰሬ ላይ እንዳለ በቀይ ምልክት ላይ እዚህ ጋር ምልክት ይሰጠኛል ማለት ነው። እኔ ግን እዚህ ክሊክ ያደረኩትኝ እዚህ ጋር ነው። ከርሰሬን ቀጥታ አምጥቶ ያቺ የምንፈልጋት ኮማንድ ያለችባት ቦታ ላይ ይጠቁመናል ማለት ነው። ይሄ በጣም ደስ የሚል ፓርቱ ነው። ስለዚህ ብዙ መፈለግ አይጠበቅባችሁም። እዚህኛው ጋር ከጠፋችሁ እዚህ ጋር መታችሁ ስሙን መጻፍ ብቻ ነው የሚጠበቅባችሁ። ያን ለማድረግ ግን አንዳንድ ጊዜ እምቢ ሊላችሁ ይችላል። ለምን? እዚህ ጋር መምረጥ አለባችሁ። አሮ ዳውን አሮ አለች። ዳውን አሮዋን ስትነኳትኝ ኮማንድ አለ፣ ሶሊድ ወርክ ሄልፕ አለ፣ ፋይል አለ፣ ማይ ሶሊድ ወርክ አለ። ኮማንድ መፈለግ ሲገባኝ ፋይል ኤንድ ሞዴል ብዬ እዚህ ጋር ስኬች ስኬች ብል አይመጣልኝም። ለምን? እኔ እየፈለግኩ ያለሁት ፋይል ነው፣ ኮማንድ አይደለም። ከዛ በፊት የሰሯችሁን እዚህ ጋር ያመጣልኛል አይደለም። ስለዚህ ምን ማድረግ አለብን? እኛ እዚህ ጋር ቼንጅ ማድረግ አለብን ማለት ነው። ኮማንድ ስኬች ስኬች ስል ስኬች ነው ያመጣልኛል። እዚህ ጋር አስተቆም እንደምታዩት አሁን ቀይ ምልክት አብርቶ እዚህ ጋር ያሳየኛል ማለት ነው። እዚህ ጋር በደንብ ማወቅ ይጠበቅብናል ማለት ነው። የመጨረሻው እዚህ ጋር የምናየው ስታተስ ባሮች ናቸው። ስታተስ ባር ማለት እዚህ ጋር ኤዲቲንግ ፓርት አለ። እዚህ ጋር አሁን ላይ በደንብ አይታይም፣ በኋላ ላይ ግን በደንብ የምናየው ይሆናል። እዚህ ጋር ያስቀምጣሉ ኤዲቲንግ ፓርት። እዚህ ጋር ኮንስትሬንት ነው ወይ ደግሞ ፉሊ ያ ነው ወይ ያስፈልገዋል ወይ ምናምን የሚሉት ነገሮች በሙሉ እዚህ ጋር የሚገልጽልን ይሆናል። ከዛም ተጨማሪ ደግሞ እዚህ ጋር በጣም ወሳኝ ፓርት ዩኒት አለ። ዩኒቶቹ የመጀመሪያው ሜትር፣ ኪሎግራም፣ ሰከንድ ዳር ፋንዳሜንታል ዩኒቶች ናቸው። ሜትር የሌንግዝ መለኪያ ነው አይደል? ኪሎግራም የማስ ነው። ሰከንድ የታይም ነው። እነዚህ ፋንዳሜንታል ዩኒቶች ወይም ኳንቲቲዎች ስለሆኑ በሜትር ስንፈልግ እዚህ ጋር እናበራለን። በሴንቲሜትር ሲሆን እዚህ ጋር እናበራለን። ሚሊሜትር ሲሆን እዚህ ጋር እናበራለን። ኢንች ሲሆን እዚህ ጋር እናበራለን። ቢኮዝ የምንጠቀመው ነገር በሙሉ የተለያየ ስለሆነ በተሰጠን መሰረት ነው የምንሰራውና እነዚህን ነገሮች በደንብ ማየት ይጠበቅብናል ማለት ነው። ለዛሬ ይህን ይመስላል። በርቱ። በቀጣይም ደግሞ ሌላ ልክላችኋለሁ። ቴንኪው